ሰላም ጤና ይስጥልን። የተከበራችሁና የተወዳችሁ የሚዲያችን ቤተሰቦች እንደምትቆያችሁ እጅግ መደመጥ ያለባቸውን አስቸኳይ መረጃዎች ይዘን ቀርበናል። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ መረጃዎች አለፍን። አብራችሁን ቆዩም። ሰኔ 16 ቀን 2017 ዓ.ም በምዕራብ ጎንደር ዞን ልዩ ቦታው መቃ ከሚባል ቦታ በታጣቂዎችና በመንግስት ጸጥታ ኃይሎች መካከል በተነሳ ግጭት መንገደኛና የእርዳታ ግብዓት የጫኑ ተሽከርካሪዎች ላይ በደረሰም ድንገተኛ ተኩስ በርካታ ሹፌሮችና የጸጥታ ኃይሎች መገደላቸውን ከአካባቢ ምንጮች አረጋግጠናል ሲል እናት ፓርቲ ባወጣው የሀዘን መግለጫ አስታወቀም። የፓርቲው መግለጫ አክሎም በዚህ ጥቃት በአጠቃላይ በጥቃቱ ከ100 በላይ ሰዎች እንደተገደሉና ከነዚህም ውስጥ 16 የሚሆኑት ሹፌሮች መሆናቸውን ሰምተናል ብሏል። ሁኔታው ከአእምሮ በላይ ነው። ሟች ከመብዛቱ የተነሳም አስከሬን በኤክስካቫተር ጭምር ሲነሳም ተመልክተናል ማለታቸውን የዓይን እማኞችን ዋቢ በማድረግ መግለጫው አካቷል። በሌላ በኩል ሰኔ 21 ቀን 2017 ዓ.ም በምስራቅ አርሲ በሮቤ ወረዳ ቤተ ክህነት የገደብሳ ደብረ ሰላም መድኃኔዓለም ቤተክርስቲያን አገልጋይ የሆኑ ካህን ቀሲስ ተስፋዬ ረታ ከምሽቱ 1 ሰዓት ከ30 አካባቢ በታጣቂ ኃይሎች በአሰቃቂ ሁኔታ መገደላቸውን ከአካባቢ ምንጮች ማረጋገጥ ችለናል ሲል ፓርቲው አስታውቋል። ምንጮቹ እንደሚሉት ቀሲስ ተስፋዬ የ7 ልጆች አባት ሲሆኑም ባለቤታቸውም እንዲሁ በአሰቃቂ ሁኔታ ተገድለዋል ብሏል። በተደጋጋሚ እንዳልነው አርሲ በተለይ ለካህናትና ምዕመናን የመታረጃ ቄራ ከሆነች የሰነባበተች ሲሆን ያለፉት 7 ዓመታት ኢትዮጵያም የንጹሃን ደም ጎርፍ ሆናለች ቢባል ከእውነት የራቀም አይደለም ብሏል መግለጫው። በተለይ ግን የሃይማኖት አባቶችና ሹፌሮች ግድያም የቀን ተቀን ዜና ነው። ሞትንም ከማለባበስ በዘለለም ከቆብም የሚቆጥረው የለም። የኢትዮጵያ ሃይማኖት ተቋማት ጉባኤ አይነት ተቋማት እንኳን በየቀኑ የሚፈሰውን የካህናትና ቤተሰባቸውን ደም ጽዋ ሞልቶ ሲፈስ ድምፅ አያሰሙም። ዓለም አቀፉ ማህበረሰብም የቀኑ መረጃ ጠረጴዛው ላይ ደርሶ እያየም እንዳላየ ሆኗል። ሰብአዊ መብት ድርጅቶች ይሄ ጉዳያቸው አይደለም ሲል የሚጠይቀው መግለጫው ከተወሰኑ የማህበራዊ ሚዲያ ተሳታፊዎች በስተቀር አጠቃላይ ሚዲያው በፍርሃት ተሸብቦ እማኝ አናግሮ ማቅረብ ዳገት ሆኖበታልም ብሏል። ፓርቲያችን ጭፍጨፋውን በጽኑ እያወገዘም ለሞቱት እረፍተ ነፍስን፣ ለሟች ቤተሰቦችና ለየአካባቢዎች ማህበረሰብ ደግሞ መጽናናትን ይመኛል ሲል እናት ፓርቲ የሀዘን መግለጫውን ቋጭቷል። አማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ ቀጠና ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 1ኛ ሻለቃና 6ኛ ሻለቃ በሁለት ግንባር ድል መጎናጸፋቸውን አስታወቁም። ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦርና 1ኛ ሻለቃም ራያ ቆቦ በዋ ሚካኤል ላይ ደፈጣ በመያዝ ያገዙ ሰራዊት ወደ ተኩለሽ ግንባር ስንቅና ንብረት እንዲሁም ተጨማሪ የሰው ኃይል እንዳያሳልፍ በማድረግ ታላቅ ጀብድ በመፈጸም ድል ተጎናጽፏል። ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 6ኛ ሻለቃም ሆርማትና አራዶም ላይ ያገዙ ወታደራዊ ካምፖችን በማውደም ጠላት አካባቢውን ለማስከበር ወሳኝ የሆነውን አረፋ ጊዮርጊስ ለመቆጣጠር ያደረገውን ማጥቃት በመመከትና በርካታ የጠላት ኃይል ሙትና ቁስለኛ በማድረግ ታላቅ ድልም ሰርተዋል። በአጠቃላይ ዞብላምባ ክፍለ ጦር ባለፉት ተከታታይ 3 ቀናት በብዙ ግንባሮች ከባድ ትንቅንቅና ተጋድሎችን በማድረግ የጠላትን ዘመቻ ማዕበል ወደ ዘመቻ ውሸት ማዕበል በመቀየር በርካታ ድሎችን አስመዝግቧልም የተባለው መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የሉና ተጋድሎ ተጠናክሮ ይቀጥላል ሲልም ነው የአማራ ፋኖ ብሔራዊ ኃይል በወሎ ቀጠና ያስታወቀው። አማራ ጠላቶቹ ሊሆኑ የሞከሩትን ቀንበር ሰባብሮ ወደ ከፍተው እየገሰገሰ መሆኑ ሲገለጽ፣ ህዝብን እንደ ጠላት ፈርጆ የተነሳው የብልጽግና አገዛዝ በሐሰት የተጋተውን ትርክት አንጠልጥሎ የአማራ ህዝብ ቢችል ከምድረ ገጽ ሊያጠፋም ባይችል ደግሞ በቅኝ ግዛት አንበርከው ሊገዛ ቢጨፈጭፍም የአዲሱ ትውልድ ክንድ ግን ምኞቱን መና አስቀርቶታል ተባለም። ሀገርን እስከ ጥግ በማዋረድ ያለ መሳቂያና መሳለቂያ ያደረገው የብልጽግናው መንግስት በእንቢተኛው የአማራ ትውልድ የተንኮል ገመዱ እየተበጣጠሰ እንደሆነም ተነግሯል። አዲሱ የአማራ ትውልድ አሁናዊ የ4 ኪሎ ሴራዎችን ከትናንት አባቶች በወረሰው ጀግነት እያከሸፈም ሀገሩን ለማዳን እየተፋለመ ሲሆን የምስራቅ አፍሪካው ብቸኛ መንግስታዊ አሸባሪ ሴራ የሚወገድበት ቀይ መንገድ በአማራ ፋኖ ተቀይሶም አብይ አህመድና ጀሌዎቹ ህዝብን የነከሱበት እርሳቸው የሚረግፍበት ብርቱ ትግል በመላው አማራ ግዛቶች በመካሄድ ላይ ይገኛል። ይህ ትግል የአማራ ብቻ ሳይሆን የኢትዮጵያ መዳኛ የሆኑ መንገዶችን ያሳይም የነጻነት መንገድ እንደሆነም ይወሳል። በታሪክ አጋጣሚ ከብልጽግና ክፉ እጅ ላይ የወደቀችው ኢትዮጵያም የ4 ኪሎን አምባገነን ነቅላ የምትጥልበት ብቸኛ ድል የአማራ ፋኖ እንደሆነም ተመላክቷል። የዚህ ትግል እያንዳንዱ መንገድ እንኳን ወደ ኋላ መመለስን መጠነኛ መዘግትን የሚፈቅድ አይደለም ይባላል። ለብልጽግናው አገዛዝ የምትሰጥ የሰከንድ ጊዜም የአማራ ህዝብን የመከራ ዘመን ማራዘሚያ ተደርጋም ትቆጠራለች ምን የተባለው። ከዚህ በተጨማሪ ኢትዮጵያንም እንደ ሀገር የማዋረድ ጉዞ ማስቀጠያ እንደሆነም ይነሳል። ለዚህም ነው ሁሉም ወደ ጦር ግንባር እየዘመተም ገዳዩን ስርዓት በአጭር ጊዜ መንቀል እንዳለበት የሚወሳው። ከብርሃኑ ጁላ ጦር ጋር እየተናነቀ በድል የሚገሰግሰው የፋኖን ትግል በዳር ተመልካችነት መሻገር የሚፈቀድበት ጊዜም አይደለም። ይህ ለነጻነት የመቁረጥ ዘመን በመሆኑም መሀል ሰፋሪ ሆኖ ለማለፍ መሞከር ከባንዳነት የሚተናነስ ተደርጎም
አይወሰድም። የአማራ ፋኖ የፈጠራቸው የትግል አውዶች ሁሉም የሚችለውን እንዲያበረክት የሚፈቅዱ በመሆናቸው ገብቶ ሚና መወጣት እንደሚገባ የሚነገረው ትግሉ ከፍ ያለ አበርክቶ ከሚፈልግባቸው ጉዳዮች አንዱ ደግሞ የውጊያ ሜዳ ላይ የሚኖር ተሳትፎ እንደሆነ ይነገራል። በዚህም ለህዝባቸው ህልውና ህይወታቸውን ለመስጠት ያልሳሱ ጀግኖች በየወደ ግንባሩ የብልጽግናን ጦር አመድ በማድረግ እስከ መጨረሻው ጠብታ የተናነቁም ለጠላት እጅ ሳይሰጡ የተሰዉ የቁርጥ ቀን ጀግኖች ተፈጥረዋል። የእነዚህ ጀግኖችን መንገድ ተከትለው ወደ ውጊያ ሜዳው መዝመት አቅሙ ለሚፈቅድለት ሁሉም የሚመከር ሲሆን፣ በሌላ መንገድ የብልጽግና ጦር መውጫ መግቢያ የተከታተሉም መረጃ መስጠትና ለፋኖች ከላ መስጠት ከውጊያ ሜዳው ያልተናነሰ ሚና በመሆኑም ሁሉም አማራ በንቃት መተግበር እንዳለበትም ጥሪ ቀርቧል። መሸነፍና መታከት የትግላችን መዝገበ ቃላት ውስጥ የሉም ሲል አርበኛም አስረስ ማረዳምጤ ተናገረም። የአማራን ትላንት በቅጡ ያነበበና የተረዳም የአማራን ዛሬ በሚገባ የተነተነም የአማራን ነገ በጥንቃቄ የተለመ መሪ ይዘን የማንወጣው አረንቋ የማንሻገረው ማዕበል የለም ሲል አርበኛው ተናግሯል። አርበኛው አክሎም ይህ ትግል ብዙ አስከፊ ገጠመኞች፣ ብዙ ጀግኖች የሰሩት ታምር፣ ብዙ ገራሚ ክስተቶች ድርና ማጎነው ያቆሙት ቅዱስ ትግል ነው ያለ ሲሆን ትግሉ በስርዓት እንዳይመራም እንቅፋት እየሆኑ ያሉት ከቅርብም ከሩቁም የእግዜር እንግዳ ብለው የተከሰቱም የእናቶች ማቅ መልበስ የማያሳስባቸው አንገታም ወንድሞቻችን በያውደ ግንባሩ ጠላትን ተናንቀው ሲወድቁ ያላዩም ለህዝብ እንዳልታገን ሁሉ ለአንዱ ሜዳሊያ ሲታደል ለጥቂቶቻችን ደግሞ ሞት ሲፈረድብን እንደነበር የዘነጉም በአጠቃላይ የትግሉን ምሬትናም ጣዕም የማያውቁ ናቸውም ብሏል። ዛሬም እንዳር የምናያቸው እንደ ወንድም የምናምናቸው ታጋዮች በየቀጠናው አሉ። አንድነቱ እንዳይጸነስ የነበረውን ግድግዳ ለማፍረስ ብዙ ዋጋ ከፍለን የምጥ ጊዜው ላይ ደርሰናል ያለው አርበኛው ግቡ የጨነገፈ ልጅ ወለድ ወይስ ጤናማ ልጅ የሚለው ነው ብሏል። እጁን መሰብሰብ ያለበት እጁን ያነሳል ከላኪዎቹ የተሸከመውን ፕሮጀክት ሳይሆን የፋኖን ፕሮጀክት ሊያሳካም የሚፈልግ ካለም አብሮን ይታገላል የሚለው የአርበኛው መልእክት ይህ ትግል እንደ መንፈቅ ሕፃን ልዩ ክትል የሚፈልግ እንጂም የማንም ቅየታዊ ፕሮጀክት ማስፈጸሚያ አይደለም ሲል ፋኖ አስረስ ማረዳምጤ ተናግሯል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠናም አንደኛ ክፍለ ጦር ሻለቃም አንሙት ያዛቸው ብርጌድ ድል በድል ሆነናል ሲል አስታወቀም። ገና ከትግሉ ጅማሬ ማግስት ለአማራ ሲሉ ከጠላት ጋር የተናነቁ ታሪክን እየጻፉም ያለፉት የኢልማና ዴንሳም አዲስ ጀግኖች አጽም ላይ እንዳለት በጠንካራ መሰረት ላይ የተመሰረተው የያኔው አሳምነው ጽጌም የዛሬው የሻለቃ አንሙት ያዛቸው ብርጌድ ዛሬም በአስደናቂም የድል ጎዳና ላይ እንደሚገኝም ተገልጿል። ሐምሌ 2 ቀን 2017 ዓ.ም ሁለተኛ ዓመቱን የሚያስቆጥረው ሻለቃ አንሙት ያዛቸው ብርጌድ በአማራ ፋኖ ትግል ጉልህ የድል ባለቤት ከሆኑት ብርጌዶች መካከል ግንባር ቀደሙ ብርጌድ እንደሆነም ይጠቀሳል። በፍጹም ወታደራዊ ዲስፕሊን የተመሰረተው አይበገሬው ብርጌድ ክንዳቸው እንደ እሳት በሚፋጀው አለሞ ተኳሹ ሻለቃ አንሙት ያዛቸው እነሙት አይፈሬው ይናገር አየለም ብርሃን ጸጋም አድምጠው መንሸው ጌታ ሲል ያረጋልና በሌሎች ክብር መስዋዕትነት ላይ የጸናው ሻለቃ አንሙት ያዛቸው ብርጌድ በብዙ እየተፈተነ የገጠሙትን ፈተናዎችም ድል እያደረገም ዛሬ ላይ ደርሷል። ከነሐሴ 23 ቀን እስከ 24 2015 ዓ.ም ከመስከረም 5 2016 ዓ.ም መስከረም 24 2016 ዓ.ም መስከረም 29 እስከ ጥቅምት 4 2017 ዓ.ም ለተከታታይ 5 ቀን ጥር 7 ቀን 2017 ዓ.ም ሰኔ 5 2017 ዓ.ም እና ሰኔ 17 ቀን 2017 ዓ.ም ሻለቃ አንሙት ያዛቸው ብርጌድ በጠላት ላይ ትልቅ ድልን ካስመዘገበባቸው ቀናቶች መካከልም ጥቂቶቹ ናቸው። በዛሬው ዕለትም በይዞራ መስታየት ላይ ያገዙ ሰራዊትን ከበባ ውስጥ በማስገባት ምርኮ በምርኮ አድርገውታል ነው የተባለው። ጀብደኞቹ በርካታ ቁጥር ያለው የነፍስ ወከፍ መሳሪያ ተተኳሽና ምርኮኞችን ከጠላቶቹ እጅ ነጥቋል ሲሉም ነው ምንጮች አክለው ያደረሱን። ለሰዓቱ የነበሩ መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞ እስከምንገናኝ በያላችሁበት የዓለም ጫፍ በቸር ቆዩኝ።